በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደን ባከበረን ፍቅሩን እስከ መቃብር በገለጠልን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ሰነበታችሁ? አሜን። አምላካችን ቅዱስ እግዚአብሔር ስለማይነገር ስጦታው ስለ ፍጹም ቸርነቱ ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዓለማትን የፈጠረ ዓለማትን ፈጥሮ የሚገዛ ያለ የነበረ የሚኖር ዘላለማዊ በቸርነቱና በምሕረቱ በይቅርታው የሚጠብቅ የቸርነት ባለቤት የፍቅር ንጉሥ የፍቅር አባት አምላካችን ክርስቶስ ሁላችንንም ከኃጢአት ከበደል ነፃ ያደርገን ዘንድ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ 33 ዓመት ከ3 ወር በዚች ምድር ላይ ተመላልሶ ካስተማረ በኋላ በዕፀ መስቀል ላይ ተሰቅሎ ሞታችንን በሞቱ ሽሮ ሁላችንንም ከኃጢአትና ከበደል ባርነት ነፃ አደረገን። ይህንን ክብር ይህንን ጸጋ ይህንን ሰላም የሰጠን የክብር ባለቤት አምላካችን ክርስቶስ የድንግል ማርያም ልጅ ስሙ ለዘላለም የተመሰገነ ይሁን። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 46 ከቁጥር 5 ላይ አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ብሎ እንዳመሰገነ በትንቢት መነጽሩ ተመልክቶ እንዲህ ብሎ እንደተናገረ እንዲህ ይላል ሙሉ ቃሉ። የዳዊት መዝሙር 46 ከቁጥር 5 ላይ እንዲህ ብሎ ነው የሚናገረው። እግዚአብሔር በእልልታ አምላካችንን በመለከት ድምፅ አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችንን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ። እግዚአብሔር በአሕዛብ ላይ ነገሰ፣ እግዚአብሔር በቅዱስ ዙፋኑ ላይ ይቀመጣል ብሎ ይናገራል። ልበ አምላክ መዝሙረኛው ቅዱስ ዳዊት በትንቢት መነጽሮ ተመልክቶ እግዚአብሔር አምላክ በገለጠለት እግዚአብሔር አምላክ ባደለው እግዚአብሔር አምላክ በነገረው በገለጠለት ልክ በተናገረበት የመጽሐፍ ቅዱስ ክፍል እንዲህ ብሎ ተናገረን ማለት ነው። እግዚአብሔር በእልልታ አምላካችንን በመለከት ድምፅ አረገ አለ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከተጣልንበት ከወደቅንበት ያነሳን ዘንድ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ በዕፀ መስቀል ላይ ተሰቅሎ ሞታችንን በሞቱ ከሻረ በኋላ ትንሣኤውን ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም እግዚአብሔር ከሙታን መካከል የወይን ጠጅ ጠጥቶ ተኝቶ እንደነበረ እንደ ጎልማሳ እነሆ ከእንቅልፉ ነቃ ብሎ እንደተናገረ ከትንሣኤ በኋላ ለቅዱሳን ሐዋርያት እየተገለጠ ለቅዱሳን ሐዋርያት እየታየ እንግዲህ በመገለጥ ተብሎ በሚገለጠው የመጽሐፍ ቅዱስ ክፍል 3 ጊዜ አስቀድሞ ትንሣኤውን በተዘጋ ቤት ውስጥ ሰላም ለእናንተ ይሁን ብሎ እንደተገለጠላቸው፣ በሁለተኛም ደግሞ ዳግመኛ ቶማስ የተባለው ቅዱስ ሐዋርያ ባለመኖሩ ለሁለተኛ ጊዜ እንደተገለጠላቸው፣ ቅዱስ ቶማስንም ደግሞ ና በችንካር የተቸነከሩትን እጆቼንና እግሮቼን በጦር የተወጋውን ጎኔን ብሎ የቶማስን እምነት ያጸናበት ሁለተኛው፣ ሶስተኛው በጥብርያዶስ ባሕር አሳ በሚያጠምዱበት ጊዜ የተገለጠላቸው መገለጥ። ታዲያ የተወደዳችሁ ልዑል እግዚአብሔር ቤተሰቦች ልበ አምላክ ቅዱስ ዳዊት አስቀድሞ እግዚአብሔር አምላካችን እግዚአብሔር አባታችን የድንግል ማርያም ልጅ ኢየሱስ ክርስቶስ ገልጦለት በትንቢት መነጽሩ ተመልክቶ እንዲህ ብሎ እንደተናገረ ሁሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ሙሉ ከቅዱሳን ሐዋርያት ጋር ከቆየ በኋላ በ40ኛው ቀን ወደ ሰማይ አረገ። ለምን 40 ቀን ቆየ? ለምን
በ40ኛው ቀን ማድረግ አስፈለገው የሚሉትን ምክንያቶች ባጭሩ ለማየት እንሞክራለን። የተወደዳችሁ ልዑል እግዚአብሔር ቤተሰቦች ጌታችንና መድኃኒታችን ኢየሱስ ክርስቶስ ከነ መቅደላዊት ማርያም ጀምሮ ለኤማሁስ መንገደኞች በተለያየ አጋጣሚ ሲያጽናናቸው ሲያበረታቸው ቆየ። በፍርሃት በድንጋጤ ውስጥ በመኖራቸው ያበረታቸው ያጸናቸው ዘንድ አብሯቸው ቆይቷል። ነገር ግን ምክንያቶቹ እነዚህ ናቸው። የመጀመሪያው ከትንሣኤ በኋላ እንደተነሳ አለማድረጉ፣ ይህስ ሞትን ድል አድርጎ አልተነሳም፣ ይህማ ምትሃት ነው እንዳይሉ ምትሃት አለመሆኑን ይገልጥላቸው፣ ምትሃት አለመሆኑን ያውቁና ይረዱ ዘንድ 40 ቀን አብሯቸው ቆይቷል። ሌላኛውና ሁለተኛው መጽሐፈ ኪዳን የተባለውን ትምህርት ያስተምራቸውና ይገልጥላቸው ዘንድ አስቀድሞ ከዋለበት እየዋሉ ካደረበት እያደሩ የቃሉን ትምህርት የእጁን በረከት አግኝተው ነበረና ይህንንም ደግሞ መጽሐፈ ኪዳን የተባለውን ትምህርት 40 ቀን ከእነርሱ ጋር ቆይቶ አስተምሯቸዋል። ይህን ያስተምራቸው ዘንድ ከእነርሱ ጋር ቆይቷል። ሦስተኛው የቀደመው ሰው አዳም አባታችን እግዚአብሔር አምላክ በአርአያውና በአምሳሉ ከፈጠረ በኋላ በ40ኛው ቀን ቅዱሳን መላእክት እያመሰገኑ እግዚአብሔርን በክብር ወደ ገነት ኤዶም ወደ ተባለችው ገነት እንደገባ ወደዛች ወደ ተባረከችው ስፍራ ይኖርባት ዘንድ ክብርን ያገኝባት ዘንድ ከእግዚአብሔር ጋር ይኖርባት ዘንድ ወደ ተፈቀደችለት ስፍራ እንደገባ በዛ ስፍራ ላይ በተድላ በደስታ ይኖር ዘንድ ቢፈቀድለትም ያችን የገባባትን ገነትን ያገኛትን ገነትን አጥቷት ነበርና ያጣትን ገነትን እንደመለሰለት ያጠይቃቸው ዘንድ ለማጠየቅ ይህንን ለመግለጥ አዳም ያጣውን ክብሩን ማግኘቱን ይገልጥልን ዘንድ 40 ቀን ከቅዱሳኑ ጋር አብሮ ቆይቷል። አራተኛውና ዋነኛው ምክንያት ደግሞ የሰው ልጅ ከአባት አብራክ ከእናት ማህፀን ይከፈል ዘንድ የእግዚአብሔር ፈቃዱ ነውና በእናት ማህፀን የሰውነት ክፍሎቹ እየተሰሩ 40 ቀን ከቆየ በኋላ በ40ኛው ቀን ተስዕሎተ መልክ ያልቃል። አንድ ሰው ከዛ በኋላ ከ40 ቀን በኋላ የሰውነት ክፍሎቹ እያደጉ ይሄዳሉ እንጂ አዲስ መልክ አዲስ ማንነት አያመጣም። የሰው ልጅ ተስዕሎተ መልኩ የሚያልቀው በ40ኛው ቀን እንደሆነ ሁሉ እግዚአብሔር አምላካችን የድንግል ማርያም ልጅ ኢየሱስ ክርስቶስ የሁላችንን እምነት ያጸናልን ዘንድ ይልቁንም በፍርሃትና በድንጋጤ ውስጥ የነበሩትን ቅዱሳን ሐዋርያቱን እምነታቸውን ያጸናላቸው ዘንድ አብሯቸው ቆይቷል። ይህ ቃል የሚያጸናልን ቅዱስ ያዕቆብ ዘስሩግ የተባለው ቅዱስ አባታችን እንዲህ ብሎ ይገልጣል። ጽንስ በእናቱ ማህፀን ይንቀሳቀሳል፣ እስከ 40 ቀን ድረስም ያንዳንዱ የሰውነት ክፍሎቹ ይሰራሉ። ነፍስ የተሰጠችው አካል እየተንቀሳቀሰ ይቆያል። በ40ኛው ቀንም ተስዕሎተ መልኩ ይፈጸማል አለ። በ40ኛው ቀን ተስዕሎተ መልኩ አልቆ ሰው የመባልን ነገር ያገኛል ማለት ነው። ስለዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን መቆየቱ
የእግዚአብሔር ልጆች የሆነውን ወይም በእግዚአብሔር ልጆች የሆኑትን ቅዱሳን ሐዋርያትን በእምነት ያጸናቸው ዘንድ እምነትን ይፈጽምላቸው ዘንድ 40 ቀን አብሯቸው ቆይተዋል። ሕፃኑ በየዕለቱ የተለያየ የመልክ ክፍሉ እንደሚፈጸም ሁሉ 40 ቀን ሙሉ ሞትን ድል አድርጎ መነሳቱን ሞትን ድል አድርጎ በመነሳቱ ወደ ሰማይ ወደ አባታችን እንደሚያርግ በዛም መኖሪያ ስፍራ እንደሚያዘጋጅ በእምነታቸው እንዲጸኑ እምነተ ጎደሎች እንዳይሆኑ እምነተ ጠንካሮች እንዲሆኑ ከእርሱ ጋር መኖርን ይነግራቸው ያስተምራቸው ነበረ 40ኛው ቀን እስኪፈጸም ድረስ። እነሆ አዳምን ከፈጠረ በኋላ በ40ኛው ቀን እስትንፋስን እፍ እንዳለበት ሁሉ ቅዱሳን ሐዋርያትንም በ40ኛው ቀን እፍ አለባቸው፣ አጸናቸው፣ ባረካቸው። በእናቱ ማህፀን ያለ ጽንስ እስከ 40 ቀን ድረስ የሰውነት አካሉ በጅማት እንደሚያዝ ሁሉ በእምነት ጅማት ይይዛቸው ያስራቸው ወይም ደግሞ በእምነት ጅማት ያጸናቸው ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ከእነርሱ ጋር ቆየ። 40ኛው ቀን ከተፈጸመ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእነዚህ ምክንያቶች 40 ቀን ቆይቷል። ከ40ኛው ቀን በኋላ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። ቅዱሳን ሐዋርያትንም እንዲህ አላቸው፣ በእምነታቸው እንዲበረቱ በእምነታቸው እንዲጸኑ እንዲህ አላቸው፣ እናንተ በኢየሩሳሌም ቆዩ አላቸው። አንተ ሙሰነበረ ወሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተ ግን በኢየሩሳሌም ቆዩ ኃይልን እስክታገኙ ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ። ብርታትን እስክታገኙ የእምነት ጥንካሬን እስክታገኙ ብርቱዎች እስከምትሆኑ ፍርሃታችሁ ድንጋጤያችሁ እስኪወገድላችሁ እምነተ ጠንካሮች እስክትሆኑ በኢየሩሳሌም ቆዩ አለ። የተወደዳችሁ ለወልደ እግዚአብሔር ቤተሰቦች ኢየሩሳሌም ቤተ ክርስቲያን ናት። በቤተ ክርስቲያን እንድንቆይ የመከራውን ጊዜ፣ የችግሩን ጊዜ፣ የሐዘኑን ጊዜ፣ የመለያየቱን የክፋቱን ጊዜ እንድናልፈው ከዘረኝነት ፍርሃት፣ ከተንኮል፣ ከቂም፣ ከበቀል፣ ከቅንዓት እንድንወጣ በእምነታችን እንድንበረታ በሃይማኖት የጸናን በምግባር የቀናን እንድንሆን እግዚአብሔር አምላካችን እንዲረዳን እንዲያግዘን የእምነታችንን ጅማት እንዲያጠነክርልን ከእርሱ ጋር እንድንሆን እግዚአብሔርም ደግሞ ከእኛ ጋር እንዲሆን የአባትነቱን ፍቅሩን እየቀመስን የጌትነቱን ፍቅሩን እየቀመስን ከእርሱ ጋር እንድንኖር መድኃኔዓለም ሁላችንንም ያጽናን፣ ሁላችንንም ይርዳን። የድንግል ማርያም ልጅ ቅዱሳን ሐዋርያት ይህንን ነገራቸው። ቅዱስ ዮሐንስ በወንጌሉ ምዕራፍ 3 ከቁጥር 13 ጀምሮ እንደምታነቡት ከሰማይ ከወረደው በቀር ወደ ሰማይ ያረገ ማንም የለም እንዳለ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ ሞትን ድል አድርጎ ከተነሳ በኋላ በ40ኛው ቀን ወደ ሰማይ ሲያርግ ቅዱሳን ሐዋርያትን ሰብስቧቸው በዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያርግ ተመለከቱት። በዚህ የሐዋርያት ሥራ
ምዕራፍ 1 ከቁጥር 9 ላይ ይህንንም እየነገራቸው አለ። ማድረጉን እየነገራቸው የተስፋውን ቃል እየነገራቸው እንዲቆዩ መንፈስ ቅዱስን እንደሚወርድላቸው መንፈስ ቅዱስን እንዲቀበሉ መንፈስ ቅዱስን እንዲያገኙ መንፈስ ቅዱስ በእነርሱ ላይ እንደሚያድር እንደሚያበረታቸው የሚያጸናውን የሚያጸራውን የሚያጽናናውን የሚያበረታውን መንፈስ ቅዱስን እንደሚልክላቸው እየነገራቸው እነሆ ከእነርሱ ከፍ ከፍ አለ። በርቀት ያይደለ በርቀት ርቀት የማይታይ ረቂቅ የማይዳሰስ የማይጨበጥ ማለት ነው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በርቀት ከእነርሱ ከፍ ከፍ እያለ ሄደ። ቅዱሳን ሐዋርያትም እያዩት እነሆ ከፍ ከፍ እያለ ደመና ተቀበለችው አለ። እነርሱም ወደ እርሱ እያዩ ወደ ሰማይ አረገ፣ ከዓይናቸውም ተሰወረ አለ። ከዓይናቸውም ተሰወረ። እነርሱም ወደ ሰማይ አተኩረው ሲመለከቱ ሁለት ሰዎች ነጫጭ ልብስም ለብሰው ባጠገባቸው ቆመው ታዩአቸው። እነርሱም እናንተ የገሊላ ሰዎች ወደ ሰማይ እያያችሁ ለምን ትቆማላችሁ? ይህን ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁ እንዲሁ ዳግመኛ ይመጣል አላቸዋል። ቅዱሳን መላእክት ነጫጭ ልብስ ለብሰው በመካከላቸው ተገኙ። ወደ ሰማይ ሲያርግ ያያችሁት፣ ወደ ሰማይ ሲያርግ የተመለከታችሁት እነሆ ዳግም ይመጣል። አሁን ደመና ጋረደቻችሁ፣ ከእናንተ በክብር ከፍ ከፍ ብሎ ወደ ሰማይ አርጓል። እርሱ ደግሞ ልበ አምላክ መዝሙረኛው ቅዱስ ዳዊት እንደተናገረው እግዚአብሔር በዙፋኑ ይቀመጣል እንዳለ ከሦስትነቱ ሳይለይ በሥጋ ማርያም የተገለጠው ኢየሱስ ክርስቶስ ወደ ሰማይ አርጎ በክብር ዙፋኑ ላይ ይቀመጣል ብለው ሲነግሯቸው ነው። ይህ አምላካችን ወደ ሰማይ ያረገው ንጉሣችን ክርስቶስ ዳግም የሚመጣው ለፍርድ ነው። እናንተ ግን ቆዩ ብሎ የተስፋ ቃል ነግሯቸው የሚያጽናናውን የሚያጸራውን የሚያበረታውን መንፈስ ቅዱስን እንዲልክላቸው የተስፋ ቃል ነግሯቸው ሄደ። አምላካችን ክርስቶስ እንዲህ ብሎናል። አሁንም በእምነታችሁ ጽኑ፣ በእምነታችሁ በርቱ፣ በጸሎት በርቱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ፣ ጠንክሩ፣ እስከ መጨረሻው ጽኑ፣ እስከ መጨረሻው የሚጸና እርሱ ይድናል ብሎናል። መጽናትን መበርታትን ነግሮናል። የተወደዳችሁ ልዑል እግዚአብሔር ቤተሰቦች 40 ቀን 40 መዓልትና 40 ሌሊትን በገዳመ ቆሮንቶስ የጾመ የጸለየ እስከ 40 ቀን ድረስ ከትንሣኤ በኋላ እስከ 40 ቀን ድረስ ቅዱሳን ሐዋርያትን ሲያረጋጋቸው፣ ሲያጽናናቸው፣ ሲያበረታቸው የነበረ ፈጣሪ ዓለማት መጋቤ ፍጥረታት የድንግል ማርያም ልጅ ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳ በ40ኛው ቀን የተስፋ ቃልን ነግሯቸው ቅዱሳን ሐዋርያትን አጽናንቷቸው ወደ ሰማይ በክብር አረገ። በይባቤ በምስጋና በእልልታ አረገ። ይህን አምላካችንን ቅዱሳን መላእክት በእልልታ እያመሰገኑት እግዚአብሔር በእልልታ ጌታችን በመለከት ድምፅ አረገ። ዘምሩ፣ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና በማስተዋል ዘምሩ አለ። ለዚህ ነው ስንዘምር እንዲህ የምንለው አረገ በስብሐት አረገ
በእልልታ በስብሐት በእልልታ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በእልልታ ሞትን ድል አድርጎ በእልልታ በይባቤ በምስጋና ወደ ሰማይ ያረገ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቸርነቱን ምሕረቱን ይቅርታውን እንዲያደርግልን ለቅዱሳን ሐዋርያት የሚያጽናናውን የሚያረጋጋውን የተስፋ ቃል የሰጠ አምላካችን ክርስቶስ በጭንቀት ውስጥ ላለን፣ በመከራ ውስጥ ላለን፣ በሐዘን ውስጥ ላለን፣ ተስፋ በማጣት ተስፋ በመቁረጥ ውስጥ ላለን፣ የእግዚአብሔርን ቸርነት የእግዚአብሔርን ምሕረት በመዘንጋት ውስጥ ላለን እግዚአብሔር አምላካችን የተስፋውን ቃል እንዲሰጠን እንዲነግረን የተስፋውን ቃል እንዲፈጽምልን የአባትነት ፍቅሩ ጌትነቱ ምሕረቱ ይቅርታው እንዳይለየን ቸርነቱንና ምሕረቱን ይቅርታውን ለሁላችን እንዲያበዛልን ለሁላችን እንዲያደርግልን አምላካችን እግዚአብሔር መልካምና ቅዱስ ፈቃድ ይሆንልን። እግዚአብሔር አምላካችን ቸርነት ምሕረቱን ለሀገራችን ለኢትዮጵያ ያብዛልን። ሀገራችንን ኢትዮጵያን ከጥፋት ሕዝቧን ከስደት ሁላችንንም እንዲጠብቀን የታሰሩትን እንዲያስፈታ የታመሙትን እንዲምር ሀገር ወጡትን በሰላም ወደ ሀገራቸው እንዲመልስ በሕይወት በጤና በጸጋ በበረከት በቸርነትና በምሕረት ጠብቆ እንዲያኖረን ልጆች ያላችሁ ልጆቻችሁን እንዲባርክ ልጅ ለሌላችሁ የተባረከ የተቀደሰ ፍሬ እንዲሰጥ ትዳር ላላችሁ ትዳራችሁ እንዲባርክ ትዳር ለሌላችሁ ትዳር እንዲሰጥ በሕይወት በጤና እንዲጠብቀን ይልቁንም ደግሞ በንስሐ ሳሙና ታጥበን ክብር ሥጋውን በልተን ክብር ደሙን ጠጥተን ርስቱንና መንግሥቱን እንድንወርስ የተሰጠንን የተስፋ ቃል እንዲፈጽምልን እኛም ደግሞ የተሰጠንን የተስፋ ቃል እንዲፈጽምልን የተስፋው ቃል ከተፈጸመላቸው በቀኙ ከሚቆሙት ጎን እንዲያደርገን አምላካችን እግዚአብሔር መልካምና ቅዱስ ፈቃድ ሆነልን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም አደረሳችሁ። በድጋሚ እግዚአብሔር አምላክ እኔንም እናንተንም ይባርከን። ወስብሐት ለእግዚአብሔር። ይቆየን።